የአዶናይና የአምለሰተ ሙጬ ግንኙነት የሰይፉ ንዴት ዓለማትን እያንቀሳቀሰ የሚገኘው ሰዎች ለምን ተነካሁና ለምን ተናኩ በሚል ሰበብ እያንዳንዳቸው የተለያየ ነገር እንደሚያጋጥማቸው የታወቀ ነው። ከሰሞኑ ደግሞ በዚህ በሀገራችን የቲክቶክ ንጉስ አዶናይና የማህበራዊ ሚዲያ ተጽዕኖ ፈጣሪው እንዲሁም ደግሞ የሬዲዮ ባለቤቱ ሰይፉ ፈንታሁን የተለያዩ ነገሮች ክርክር ውስጥ ገጥሞ ነበረ። እንዲሁም ደግሞ የኢትዮጵያውያን ማህበራዊ ተጠቃሚ ማህበረሰብ ለሁለት ተከፍሎ ሲጋጭበት መቆየቱ የሚታወቅ ነው። ይሄንን ማናችንም እናውቃለን። ነገር ግን ከሰሞኑ አንድ ነገር ተከስቷል። ይህንን የሁለቱን መጋጨት የተመለከተ ማህበራዊ ሚዲያ ወዴት እየሄደ ነው? ሰይፉስ ምን እያሆነ ነው? የሚል የተለያዩ መከራከሪያ ነጥቦችን እያነሳ ነበረ። ሰይፉ እንደሚታወቀው በተለያየ ጊዜ የተለያዩ አካላትን እያቀረበ ለውዝግብ የሚዳርጉ ቃለ መጠይቆችን ሲያደርግ ይስተዋላል። በትዳር ውስጥ የማይመለከታቸውን እያመጣ እንዲሁም ደግሞ በማህበራዊ ሚዲያ ላይ ተቀባይነት የሌላቸው የሰውን ክብር የሚያንቋሽሹ የተለያዩ ሰዎችን በስቱዲዮ ውስጥ እየጋበዘ ሲጠይቃቸው መጠይቅ ሲያደርግላቸው ይስተዋላል። ይህም ደግሞ በሀገራችን የተለያዩ መልኮችን እየፈጠረ እንዲሁም ክርክሮችን ሲያደርግ የነበረበት ጊዜ ሩቅ አይደለም። አሁን በቅርባችን እንግዲህ ከመግቢያ ላይ እንዳነሳሁት አዶናይ እና ሰይፉ እንዲሁ በግልጽ በሚዲያ እየወጡ ፉክክር የሚመስል አይነት ንግግር ሲነጋገሩ ሁላችንም ሰምተናቸዋል። ለምሳሌ አዶናይ በሰይፉ ላይ አልቀርብም ብሎ በግልጽ ለህዝቡ ይፋ ተናግሯል በራሱ የቲክቶክ አካውንቱ። እንዲሁም ሰይፉ ደግሞ በኢቢኤስ ላይ ደግሞ መቅረብ የሚፈልጉ ሰዎች መቅረብ ይችላሉ፣ ቅስቀሳ ማድረግ ይችላሉ በሚል በቲክቶክ ኢንፍሉዌንስ ተፈጣሪ ወይም ደግሞ ተጽዕኖ ፈጣሪ በሚል በተዘጋጀው ውድድር ላይ እንዲቀርብ ግብዣ የሚመስል ነገር አቅርቦለት ነበረ። የውስጡም እንደሰማችሁት እንደምታውቁ ሳይቀርብ ቀርቷል። ግን ከዛ በኋላ በጣም የሚገርመው ነገር ምንድነው? የአዶናይና የአምለሰተ ሙጬ ግንኙነት እንደገና የሰይፉን ጉዳይ አጦዘው ማለት ነው። ምንድነው? አዶናይና አምለሰት ሲገናኙ አምለሰት በጣም በተለየ መንገድ ነው አቀባበል ያደረገችለት ማለት ነው። ይህ አቀባበል ደግሞ በርካቶችን ምን አድርጓል? አንቀሳቅሷል ማለት ነው። እንግዲህ በተለያየ የምሳ ግብዣ ላይ አብሮ መጋበዝ እንዲሁም ደግሞ በጣም በተለየ መንገድ ነበረ ግንኙነታቸው ወይም ደግሞ የነበራቸው የግንኙነታቸው መንፈስ በጣም የተለየ እንዲሁም ሰውን ለማስቀናትና ሰውን ካች ለማድረግ የተደረገ በሚመስል መንገድ ነው የነበረ። ይህም ደግሞ በጣም በርካታ ነገሮችን እንትን ብሏል፣ አስተናግዷል። ለምሳሌ የአምለሰተ ሙጬ አካውንት በ14 ሰዓት ውስጥ ከ345,000 እይታ በላይና ከ45,000 በላይ ሳብስክራይብ ማግኘቱን ራሱ አዶናይ በራሱ የማህበራዊ ሚዲያ ገጹ ላይ አጋርቷል። ይህ እንግዲህ ምንድነው የሚያመላክተው? ምን ያክል እኛ ሰዎች ለውድድርና ለፉክክር ቅርብ እንደሆን የሚያመላክት ነገር ነው። አያችሁ አይደለ? ሰው ዛሬ እንግዲህ ትናንትና መልካም ሲያደርግ የነበረ ሰው ዛሬ ይወቀጣል ማለት ነው። እና እኔ በሰይፉ ፈንታሁን በጣም ለሰይፉ ፈንታሁን አዝኛለሁ። ለምን ያዘንሁለት? ለምንድነው? አንድ ነገር ስህተት ሲያገኘው ያችን ስህተት ይዞ መጓዝ። ይሄ ሰይፉ ሾው በነገራችን ላይ ለበርካታ ሰዎች እርዳታ የሚያደርግ ሰው ነው። እኔ ስለገለጽኩ ሳይሆን ሙሉ ህዝቡ የሚያውቀው ነውና ይህን ወደ ጎን ትቶ ዛሬ በአንድ ሰው ስህተት ሰራ ተብሎ ይህን ያህል ትክክል ሊሆን ይችላል እኮ አለማቅረብም መብቱ ነው እኮ። የራሱ ሚዲያ እኮ ነው፣ የራሱ ስቱዲዮ እኮ ነው። ሰው አለማድረግ ይችላል። ይህን ነገር አለመቀበል እኮ ይችላል፣ አለመቀበል ይችላል። ስለዚህ ምን አገባው? እና ያንን ሰው ግምቱ ሳያስገባ ግን ህዝቡ እንደ ባለቤትነት አድርጎ ራሱ ባለቤት ነኝ በሚል መንፈስ የተለያየ ሀሳቦችን እያወጡ ሲሰዳደቡ፣ ሲሳደቡ፣ ሲተቹ ነበረ። ይሄ ትክክል አይደለም ነው። እና ራሱ ማነው አዶናይም ሰይፉ ላይ አልቀርብም በማለቱ ትክክል አይደለም፣ ትክክል ነው በሚል እየተጋጨ ነበረ። ስለዚህ እኔ በጣም የገረመኝ ነገር ግን እዚህ ጋር ማለት ነው አዶናይና የአምለሰተ ግንኙነት ነው። እንዲሁ
እንዲሁም አቀራረባቸውና አቀባበሏ የእሷ በጣም በሚገርም በሚለይ መንገድ ነው የነበረ። ይህን ነገር ግን ነገ ከነገ ወዲያ አሁንም በዚህ በማህበራዊ ሚዲያ የብሽሽቁ ሁኔታ እየቀጠለ ይሄዳል። ግን እንዲህ አይን ባወጣ መልኩ ግን ሲሆን ደግሞ በጣም ያስጠላል ማለት ነው። ከዚህ ጋር በተያይዞ ግን ለምንድን ነው ቴዲ አፍሮ በሰይፉ ኢቢኤስ ላይ የማይቀርብ የሚል የተለያዩ ጥያቄዎች አሉና እስካሁን ግን የተመለሰ ነገር የለም። ምክንያቱም ሁለታቸውን አይታችሁ ከሆነ ቴዲ አፍሮ በሰይፉ ኢቢኤስ ላይ ቀርቦ አያውቅም፣ ሰይፉ ኢቢኤስም ስለ ቴዲ አፍሮ አውርቶ አያውቅም ማለት ነው። አዎ ስለዚህ የሁለቱ ግንኙነት ምንድነው? ስንቶች ታዋቂ የሀገር ባለውለታዎች ሰይፉ ኢቢኤስ ላይ እየቀረቡ ቴዲሻን ግን አላቀረበውም። ስንቶች የወረዱ ሰዎችም እየቀረቡበት ነው። እንግዲህ ኢቢኤስ ሰይፉ ኢቢኤስ ላይ ግን ለምንድነው ቴዲ አፍሮ ያልቀረበ? ምንድነው ምክንያቱ? ጠይቆት እንኳን አያውቅም። ተጠይቆ እንኳን አያውቅም። ወይ አልቀርብም ብሎታል ተብሎ አልተነገረም፣ ወይ ደግሞ አላቀረበለትም ተብሎም የለም። ግን እስካሁን ድረስ አልቀረበም። ያን በዚህ ሳቢያ ወይም ደግሞ በዚህ ምክንያት ማለት ነው በዚህ ምክንያት የአዶናይንና የአምልሰተ ሙጬ ግንኙነት በጣም በተለየ መንገድ ማህበረሰቡ እንዲያየው ወይም ህብረተሰቡ እንዲያየው ትኩረት እንዲያደርግበት የተፈጠረ ነገር ሆኗል ማለት ነው። ስለዚህ ነገ እስኪ በሌላ ርዕስ እስከምንገናኝ ድረስ ይህንን በዚች እንደ መንደርደሪያ ሀሳብ ነው። ነገ ግን የሁለቱን ለምን አይቀርም በሚል የተለያዩ መረጃዎችን አሰባስበን እንገኛለን ማለት ነው። እስከዛው ድረስ ግን ሰላማችሁ ብዝት ይበልልኝ።